Hi, this is me Matasabia again from English Corner Language School. Welcome to your general beginner English class. ባለፈው ስለ ሰላምታዎች ተምረን ነበር ራስን ስለማስተዋወቅ ዛሬ ደግሞ በደንብ በሰፊው ሰላምታዎችን በደንብ ዘርዘር አድርገን እናይና ስለ ስንብቶችም እናወራለን አብራችሁን ቆዩ So today we are going to practice various greetings and goodbyes and revise making introductions as well. ስለዚህ ባለፈው ሳምንት እንዳየነው እንዴት አድርገን ራሳችንን ማስተዋወቅ እንዳለብን በመቀጠል ደግሞ ራሳችንን ጓደኞቻችንን ለሌሎች ጓደኞቻችን እንዴት እንደምናስተዋውቅ አይተናል። ስለዚህ ዛሬ ትውውቆችን እንከልሳለን እንደገና ደግሞ የተለያዩ የሰላምታና የስንብት ቋንቋዎችን ደግሞ አብረን እናያለን ማለት ነው ተከታተሉኝ Yes how are you is the topic how are you መቼስ how are you ማይቀው ሰው ብዙ የለም ብያስባለሁኝ how are you ማለት እንዴት ነህ ማለት ነው ግን እንዴት ነው how are you እንመልሰው ለhow are you ምን አይነት ምላሽ ነው የምንሰጠው የሚለውን ነገር ደግሞ እስቲ እዚህ ላይ የተጻፉ ጽፎች አሉ እነሱን አንብቧቸው እንደገና ደግሞ አዳምጧቸው I'd like you to read and listen at the same time. Tape script 1.6. How are you? 1. Hi Ben, how are you? Fine, thanks, Pablo. And you? I'm okay, thanks. 2. Hello, Mika. How are you? Very well, thank you. How are you? Fine. አሁን እንደሰማችሁት ሁለት ኮንቨርሴሽኖች አሉ የመጀመሪያው ፓብሎና ቤን የሚጠቀሙት ቋንቋ አጠቃቀም አለ ከዛ ደግሞ ሚካ ከቤን ጋር ስታወራ የምትመልስበት መንገድ አለ ስለዚህ ሁለቱንም እስቲ አሁን እየሰማን ግን መድገም ይኖርብናል ልክ እንደነሱ So now I'd like you to listen and repeat listen and repeat Are you ready? Now, let's start with Ben and Pablo. Tape script 1.6. How are you? 1. Hi Ben, how are you? ይሄ የባለፈው ትምህርታችን ነው አይደለ? Hi Ben, how are you? ደግማችሁት? አሪፍ. Fine, thanks, Pablo. And you? በጣም አሪፍ. I'm fine, thank you, and you ምናምን ነገር በደንብ ተምረናል ከዚህ በፊት ወይም ደግሞ ትምህርት ቤት ላይ ብዙ ቋንቋ ትምህርት ቤቶች ላይ ወይም ኤሌመንተሪ ሃይ ስኩል ላይ ይሄ በጣም የተለመደ ነው ባጭሩ ደግሞ ምን ላለን fine thanks and you አንድ ነገር ስለ ሰላምታዎች ስናወራ እኛ ሀገር በጣም ሃይማኖተኞች በመሆናችን የተነሳ ሰላምታ ስንሰጥ ብዙ ጊዜ እግዚአብሔርን ስም እናነሳለን ያለነው እግዚአብሔር ለማመስገን ስለሆነ በተቻለ መጠን እግዚአብሔርን ያመሰገነው ሰላምታ የምንሰጠው ሰላምታ ስንሰጥ እግዚአብሔር ይመስገን እንላለን እነሱ ጋር ግን ምንድነው አንተ ሰላም ስላልከኝ በጣም አመሰግናለሁ አንተ ለኔ አስበህ ለኔ ጤና ለኔ መኖር አስበህ ሰላምታ ስላቀረብክልኝ አመሰግናለሁ ብሎ ነው በጣም ይሄ የባህል ልዩነትን የሚያሳይ ነው እስቲ እንየው fine thanks የሚሉት ማንን ነው አንተን ነው እግዚአብሔርን አይደለም እኛ ምን ነው እግዚአብሔር ይመስገን ነው እነሱም fine thanks and you እና ምላሽው ደግሞ አንተስ and you I'm okay, thanks. አያችሁት እሱም እንደገና thanks ይላል I'm okay ደህና ነኝ thanks ስለዚህ ጎን ለጎን የባህሉንም ልዩነት አብረን ማየቱ ስለሚጠቅመን ነው ይሄን ያነሳሁት እስቲ ደግሞ አሁን ወደሚቀጥለው ስለ ሚካና ፓብሎ 2 Hello Mika how are you Very Again Hello Mika how are you እሺ አሁን ደግሞ እንዴት የሚካ እና የፓብሎ የሚካና የቤን ኮንቨርሴሽን ከነሱ እንዴት እንደሚለይ በደንብ እስቲ እዩት Listen and repeat 2 Hello Mika how are you እዚህ ጋር እንዳይት ነው አይደል Hello Mika how are you ደግማችሁት Very well, thank you. How are you?
ቅድም ነበረ fine thanks ነበር አይደል? እዚህ ጋር ትንሽ ፎርማል ይሆናል። very well thank you how are you? fine thanks የነበረው ምን ሆነ? very well thank you። በእንግሊዝኛ ባህል መልሶች በረዘሙ ወይም ደግሞ ኤክስፕሬሽኖች በረዘሙ ቁጥር ፎርማሊታቸው ወይም ደግሞ የአክብሮት መጠናቸው ይጨምራል በዛው ልክ ማለት ነው። so very well thank you and you ልክ እንደቀደሙ ስለ ጠይቀኛ አመሰግናለሁኝ ስለ እኔ ጤና አንተስ እንዴት ነህ ስትለው እሱ ደግሞ ምን ይላል ባጭሩ Fine. fine። ይህንን አሁን በእነሱ አይነት አድርገን ራሳችንን እናስተዋውቅ። ራሳችንን ማለት ሰላምታ እናቅርብ። አሁን ሰላምታ ሳቀርብላችሁ ሲመልሱልኝ ስማችሁን ስለማላቅ ዝም ብዬ ለማታውቁት ሰው ዝም ብዬ ሃይ ዴር ማለት ትችላላችሁ። ሃይ ዴር ሃው አር ዩ ወይም ደግሞ በብሪቲሾች ሜት ይላሉ። ሃይ ሜት ሃው አር ዩ። አሜሪካኖች ደግሞ ዱድ ኦ ባዲ ይላሉ። ሃይ ዱድ ሃው አር ዩ። ሃይ ባዲ ሃው አር ዩ። የትኛው ይሻለናል? ወደ ብሪቲሾቹ ትንሽ ስለምንቀራረብ በእንግሊሽ ኮርነር ሃይ ሜት ሃው አር ዩ። እስቲ አሁን እዚህ ጋር በዝርዝር የተቀመጡ አሉ። ፋይን ታንክስ ኤንድ ዩ ማለት ትችላላችሁ። ቬሪ ዌል ታንክ ዩ ማለት ትችላላችሁ። እስቲ አንዱ መርጣችሁ በሉልኝ እንደገና። ሃይ ሜት ሃው አር ዩ። በጣም አሪፍ። አሁን ደግሞ ስደግምላችሁ ቀይራችሁ ደግሞ መልስ እንድትሰጡኝ እፈልጋለሁኝ። ሃይ ሜት ሃው አር ዩ። በጣም አሪፍ፣ በጣም አሪፍ። እስቲ ይሄንን ብድግ ብላችሁ ወይም ደግሞ ሰው ከሌለ ሞባይላችሁን አምታችሁ በሞባይል ራሳችሁን እንደ ጥያቄም እንደ መላሽ መሆናችሁ ቅረጹት። ደግሞ 2 ወይም 3 ደግሞ ከሆናችሁ እዛው አጠገባችሁ ካለው ሰው ጋር ቆማችሁ ሃይ እገሌ ሃው አር ዩ ቬሪ ዌል ታንክ ዩ ኤንድ ዩ ይላል ማለት ነው። ነገር ደግሞ ቀይራችሁ ሃይ ዴር ሃው አር ዩ ፋይን ታንክስ ኤንድ ዩ። በደንብ ተለማመዱት ናቹራል እስከምትሆኑ ድረስ ማለት ነው። ቋንቋ ስላውቃችሁ ብቻ በቂ አይደለም። ስትሉት የሆነ ለስለስ አድርጋችሁ ናቹራል በሆነ መንገድ ባላችሁት ቁጥር የእናንተ የቋንቋ ደረጃችሁ ይታወቃል። ስለዚህ አሁን በዚሁ ሙድ ላይ እንዳለን ባለፈው ሳምንት የተማርናቸውን ጥያቄዎች እናመጣና እነሱን እዛው ንግግራችን ላይ ያስገባን ንግግራችን እያሰፋ ነው እንሄዳለን ማለት ነው። እስቲ እኔ ባለፈው የተማርናቸው ጥያቄዎች ናቸው። ራስን መጠየቅ፣ ራስን ማስተዋወቅ፣ የጓደኛችን ስም፣ የሌላኛውን ሰው ስም መጠየቅ። አብረን በለው። ሃይ ዴር ሃው አር ዩ ፋይን ታንክስ ኤንድ ዩ ቬሪ ዌል ታንክ ዩ። ይሄ ዛሬው ነው። ከባለፈው ጋር ደግሞ ስናገናኘው ሃይ ዴር ሃው አር ዩ ማይ ኔም ኢዝ መታሰቢያ። I'm good, thank you. What's your name? My name's Freddy. አሁን እዚህ ላይ በጣም ወሳኝ ነገር ነው የምነግራችሁ። ይሄ ኤምባሲ ላይ ፎርም ስትሞሉ ወይ ሆቴል ላይ ወይ ብዙ ቦታ ላይ ሄዳችሁ ፎርም ስትሞሉ ስማችሁን ጠይቋችኋል። ከዛ በኋላ ደግሞ እንዴት ነው የስማችሁ ስፔሊንግ እንዴት ነው ነው የሚሏችሁ። እዚህ ማን ነው የሚነግረኝ? እንዴት ነው የስምን ስፔሊንግ ንገረኝ ለማለት ምን እንደምትሉት እንደዚህ ካላችሁ በትክክል መልሳችኋል ማለት ነው። ምን እንደምንለው how do you spell your name? ሁለት ስም ከሆነ የመጀመሪያውን ስም how do you spell your first name? የአባታችሁን ደግሞ ወይም የሰርኔም ደግሞ ከሆነ how do you spell your surname? how do you spell your father's name? ያላችሁ መጠየቅ ትችላላችሁ። so ፍሬዲ ብሎናል። how do you spell your surname? sorry how do you spell your name ትሉታላችሁ። ፍሬዲ F-R-E-D-D-Y. Where are you from, Freddy? I'm from Britain. Or I'm from England, London. የሚቀጥለው ጥያቄ ምንድን ነው? የሚቀጥለው ጥያቄ ትርጉሙን በቢጫ ከለር ያስቀመጥኩትን ጥያቄ እዩት። ምን ማለት ነው? በጣም ብዙ ሰዎች ግራ ሲጋቡ ስለማይ ነው። የኔ ተማሪዎች እዚህ ትምህርት ቤት ላይ
ይህን ጥያቄ ስጠይቃቸው በጣም ጥሩ እንግሊዝኛ ይናገራሉ፣ ግን እችኛዋን አልለመዷትም። ለምን እንደሆነ አላውቅም። የብሪቲሽ እንግሊሽ ላይ በጣም የተለመደ ስለሆነ ነው። ምን እንደሚለው how do you do how do you do ምን እየሰራ ነው ማለት ነው ወይስ ምንድን ነው የምትሰራው? ስራ ምንድን ነው ማለት ነው? ኤግዛክትሊ what's your job ማለት ነው በሌላ እንግሊዝኛ what's your job ወይም what do you do ደግሞ በደንብ ፎርማል ከሆነ what do you do for a living for a living ለኑሮ ምንድን ነው የምትሰራው? ስራ አለ ወይ? ምንድን ነው የምትሰራው እየተባላችሁ ነው ማለት ነው። ስራችሁን መናገር ነው አይደል? I am teacher ወይስ I am a teacher ነው የምንለው። I am a teacher በአማርኛ እኔ አስተማሪ ነኝ እንጂ እኔ አንድ አስተማሪ ነኝ አይባልም። በእንግሊዝኛ ግን ምናለች ሁሉ ጊዜ ከስራ በፊት a አለ ወይም on ቲቸር ከሆነ ምን እንደምንለው I'm a teacher ኢንጂኒየር ደግሞ ከሆነ ኢንጂኒየር I am an engineer or I am an engineer I'm an engineer exactly very good ቀጣዩ ጥያቄ የመጨረሻውን What are your hobbies? What are your hobbies? ሆቢ ማለት በትርፍ ሰዓት የምታዘውትሩት ነገር ማለት ነው። ወይም ባጭሩ መደበሪያ ስራ ሳትሰሩ በትርፍ ሰዓታችሁ የምታደርጉት ነገር ምንድን ነው ማለት ነው። What are your hobbies? ለዚህ አሁን በጣም የተደራጀ መልስ መመለስ ይኖርባቸዋል። ምክንያቱም በእኛ ሀገር ባህል ስለ ትርፍ ሰዓት ማውራት አልለመድንም። በነጮች ወይም ደግሞ በእንግሊዞች ባህል ግን ሆቢ ላይ በጣም በቃ ደስ ብሏቸው የሚያወሩበት ቶፒክ ስለሆነ ከእናንተም ልክ እንደዛ ከነጭ ጋር የምታወሩ ከሆነ ስለ ሆቢያችሁ በደንብ እንድታወሩ ይፈልጋል። እስቲ እኔ የምለውን ነገር እንድትጽፉልኝ ይፈልጋለሁኝ ወረቀታችሁ ላይ እንጀምር። In my free time በትርፍ ሰዓቴ ማለት ነው I love doing kickboxing I love ካልኩ በኋላ የሚቀጥለው አክቲቪቲ ነው። በአይንጂ ነው የሚከተለኝ doing kickboxing እንዳያያዥ ደግሞ end እንላለን end ወይም ደግሞ also ማለት ይችላላችሁ። የተመቻቸውን also ቢሆን የበለጠ አሪፍ ነው። also I like እና love አንድ አይነት ናቸው። የዲግሪ ወይም ደግሞ የመጠኑ ልዩነት ነው። love ስትሉ በጣም እንደምትወዱት ያሳያል። like ደግሞ ከላቭ ትንሽ አነስ ባለ ሁኔታ ግን የምትወዱት ነገር የምትገልጹበት ቋንቋ ነው። ስለዚህ ከላይክ እና ከላቭ በኋላ ቀደም እንዳልኳችሁ እንደሚሆነው አይንጂ እንደገና ስንመለስ in my free time I love doing kickboxing also I like swimming አሁን ማያችሁ አይደል I like swimming አሁን በጣም ብዙ ተማሪዎች የሚቸገሩት ምንድነው I like ካሉ በኋላ swim ይላሉ I like swim ወይም I like do kickboxing ይላሉ ግን I like swimming ing I like doing kickboxing ነው የምንለው። አሁን ሶስተኛ አንድ ጊዜ ከጨመርን በኋላ ይበቃናል። ቅድም ነበር ያለው also አሁን ደግሞ also ድጋሚ ከምንል ምን እንበል በተጨማሪም ለማለት ምንድነው የምለው in addition በተጨማሪም in addition like ብለናል enjoy love ብለናል። አሁን ደግሞ የምንጨምርበት ሶስተኛ enjoy ከትም like ወይም love ስንል እንዳንሰለች ቢያንስ የሆነ ቀየር ስናደርገው አሪፍ ስለሚሆን ነው። እንጀምር እንደገና in my free time I love doing kickboxing also I like swimming in addition I enjoy watching films ምንድን ያልኩት I enjoy watching or I enjoy watch films I enjoy watching ካላችሁ በጣም ምርጥ ነው ማለት ነው። በዚህ መሰረት እናንተ ደግሞ በተሳሳታችሁ ማድረግ የምትፈልጉትን ነገር በሶስቱ ቨርቦች I like I love I enjoy ብላችሁ ስሩልኝ ተለማመዱ እና እዚሁ ከኮሜንቱ ላይ የምትፈልጉትን ማለት መደበሪያችሁን ነገር ከስር ኮሜንታችሁ ላይ ጻፉልኝ። እንደገና ለመጨረሻ ጊዜ in my free time በትርፍ ሰዓቴ I enjoy doing this I love doing this I like doing this በጣም አሪፍ
አሁን ወደ ግራመር እንመጣለን። በጣም መሰረታዊ ነገሮች ናቸው። እነዚህን እናያለን። አይ ዳሽ ሳንድራ ወይም መታሰቢያ ከሆንኩ ደግሞ አይ ዳሽ መታሰቢያ ስል ምን እንደምለው አይ አም መታሰቢያ አይደለ? ግን ምንድነው ስናወራ አይ አም አንልም። ሁለቱን ማገናኘት አለብን። አይም ማለት አለብን። አይም መታሰቢያ። የሚቀጥለው how you how dash you how are you አር ብለን ይሄ ያበሻ ሮልድ የሆነ አር ማስማት የለብንም። አለበለዚያ በጣም የማደር ታንግ ኢንፍሉዌንሳችን በጣም ስለሚታወቅብን ላላርገን how are you ሲኒዮ how are you በጣም አሪፍ። ደግሞ ስናስተዋውቅ ጆን ነው ስሙ ይሄ ሰውዬ this dash John ምን የምንለው this is John excellent ሲመልሱ እንየው yeah I dash Sandra I'm Sandra how dash you how are you are you አይደለም are ከሆነ ሌላ ነገር ነው how are you በጣም አሪፍ የሚቀጥለው this dash John this is John this is John this is John ማለት እንችላለን ግን አሪፉ ምንድነው this is John በመቀጠል በጣም መሰረታዊ የሆነ የቋንቋ ሰዋሰው ወይም ደግሞ ግራመር እናያለን ያለ እነዚህ እንግሊዘኛ ማውራት አንችልም በጣም መሰረታዊ ነገሮች ናቸው ማንም ሰው ስለራሱ ያወራል አይደል ራሱ ማውራት ስለምንወድ በዛው ልክ ደግሞ ስለ ሌሎች ሰዎች እንዴት ነው የምናወራው እስቲ አሁን አንተ በሉኝ እስቲ አንተ ለማለት ምን እንደምንለው you አንቺስ እዚህ ጋር የለም ሶሪ እሱ በሚቀጥለው ክላስ እንማርበታለን አሁን እዚህ ጋር አንተና እንዴ አንቺ አለ ሶሪ ስለዚህ አንተ አለ አንቺስ ለማለት ምን እንደምንለው አንቺ you አሁን በሰዎች አንቺ ለማለት ሺ ስለሚሉ እዚህ ጋር ሊስት ውስጥ ሺ ያለ ይመስሎኝ ላደናግራችሁ ነበር አንቺም አንተም ምንድነው you እናንተስ ከሆነስ እናንተ you እኛ ልጆች እያለን ይገርማችኋል you በጣም ነበር የምንወዳት ፈረንጅ ስናይ ምናምን ነገር ከርቀት ምናምን you ነበር የምንለው አሁን ግን እንደዛ ሚል እኔ ማንንም አይቻላቅም በጣም ስልጣኔያችን ጨምሯል ማለት ነው ከዛ እስቲ አሁን እነዚህን አይና ዩን ከምን አይነት ቨርብ ጋር ነው የሚመጡት እኔ ነኝ ለማለት ምንድነው በእንግሊዘኛ አም አይደለ በቃ I am ወይም I am አንድ ላይ ሲሆን I'm Bain I'm መታሰቢያ What's your name እስቲ በዛ መሰረት መልሱልኝ በጣም አሪፍ You are Mika You are together You're Mika You are አንድ ላይ ምን እንደሚባለው You're Mika You're ተስፋዬ You're ሀብታሙ Excellent now በሌላ መንገድ ደግሞ my name is የኔ ስም ማለት እንችላለን My name is መታሰቢያ My name is but አንድ ላይ ሲሆን ምንድነው የሚሆነው names ይሄ ትንሽ ሊከብዳችሁ ይችላል ግን በጣም ቀላል ነው My name's መታሰቢያ ሲበሉት My name is ያላችሁ ነው My name's መታሰቢያ የሚቀጥለው ስናስተዋውቅ This is James Bond ባጭሩ This is አንድ ላይ This is James Bond ማለት እንችላለን ማለት ነው ልክ እነዚህ በእንግሊዘኛ ኮንትራክሽን ይባላሉ ኮንትራክሽን ማለት መያያዝ ወይም መጣበቅ ስንጽፈውና ስንናገረው እንግሊዘኛ ይለያያል ስንጽፍ ችግር የለብንም ስንናገር ግን ምን መኖር አለበት ኮንትራክሽን እስቲ በጥያቄዎች ደግሞ እንየው ይሄን ኮንትራክሽን ይሄ መጀመሪያው questions with question words What's your name እንጂ what is your name አይባልም What's your name ግን how are you ላለን how are you ሌላው possessive adjectives የባለቤት ገላጮች My name's John My name's John What's your name
ስለዚህ አሁን ግራመሩ ይብቃን፣ በደንብ አይተነዋል። በእናንተ ደረጃ በደንብ ፈትፍተነዋል ይህን ግራመር። ስለዚህ ወደ ፈተና እንግባ። አሁን ይህን ፈተና ከሰራችሁ እስከ ዛሬ ድረስ ማለት ከመጀመሪያው ሌሰን ጀምሮ እስከ ዛሬ ሁለተኛው ሌሰን ድረስ የተማርነውን ነገር በደንብ ተረድታችኋል ማለት ነው። መሰረታችሁን በደንብ ፋውንዴሽናችሁን የገነባችሁ ነው ማለት ነው። ስለዚህ ይህን ፈተና አብረን እንፈተነው። ዝግጁ ናችሁ? Are you guys ready? Let's go. Yeah. How many conversations do you see? 1, 2, 3. Right? So, አሁን ቪዲዮን ፖዝ አድርጉትና እነዚህን 3 ኮንቨርሴሽኖች እስከ ዛሬ በተማርናቸው መሰረት ኮምፕሊት አድርጓቸው፣ ሙሏቸው። ኮምፕሊት ማለት ሙሏቸው፣ አሟሏቸው ማለት ነው። Complete the conversations. Go on. ስንት ደቂቃ ነው ያላችሁ? 3 ደቂቃ. You have 3 minutes for each conversations. እስቲ እናስተያዩ። ሰርታችሁታል አይደለም? በጣም አሪፍ። አሁን ኦዲዮን ከፍትላችኋለሁኝ። ኦዲዮን እየሰማችሁ ምን ያህል ትክክል መልስ እንዳገኛችሁ ቼክ ታደርጋላችሁ ማለት ነው። Alright, let's go. Tape script 1.7. 1. Hello, my name's Anna. What's your name? My name's Mario. 2. Max, this is Carla. Hi, Carla. Hello, Max. Nice to meet you. 3. Hi, Ada. How are you? Fine, thanks, David. And you? Very well, thanks. All right, well done. So, how many of the answers have you got right? ምን ያህል መልሶችን በትክክል አግኝታችኋል? Now check your answers. The first one. What's your name? Right? My name's Mario. My name's... This is Carla. Max. Nice to meet you. Hi there. How are you? And you? Very well, thanks, አለ። በጣም አሪፍ። ስለዚህ አሁን ይህንን ሰው ካለ ከጓደኞቻችሁ ጋር ወይ አብሯችሁ ካለ ሰው ጋር፣ አለበለዚያ ደግሞ ራሳችሁ ሮል ፕሌይ መጫወት ትችላላችሁ ማለት ነው። በደንብ ደጋግሙት። ይህንን ድምጻችሁን ደግሞ በሞባይል ቅዱትና ስሙት። ስትሰሙት አሪፍ ከሆነ በጣም አሪፍ ቆንጆ፣ ግን የሆነ አሁንም ቢሆን መስተካከል ያለበት ነገር ከመሰላችሁ 10 ጊዜም ቢሆን የደጋገማችሁ ሞክሩት። ያ ነው ቋንቋ ማለት። ቋንቋ በባህሪው የድግግሞሽ ውጤት ስለሆነ አትስነፉ፣ ለመድገም አትሰልቹ። ለውጡ የሚመጣው በድግግሞሽ ስለሆነ ማለት ነው። አሁን እንቀጥል። አሁን የሚሆነው ምንድነው? ሰላምታ ላይ ገብተናል ማለት ነው። ቅድም how are you ነበረ። አሁን ወደ good morning። good ማለት መልካም ማለት ነው። ሞርኒንግ ማለት ደግሞ ጠዋት ማለት ነው። መልካም ጠዋት ነው የሚሉት እነሱ። እኛ እንዴት አዳርክ ነው የምንለው አይደለ? እስቲ አሁን 4 ኮንቨርሴሽኖች አሉ። አሁን እያንዳንዱ ኮንቨርሴሽን ደግሞ ስዕል አለው። ስዕሉን ከግምት ውስጥ አስገብታችሁ ኮንቨርሴሽኑን ደግሞ አንብባችሁ እስቲ ከነዛ ከአራቱ አንደኛው ኦልሬዲ ተሰርቷል። good morning is already done, right? So there is goodbye, there is good night, and there is good afternoon. እስቲ በዛ መሰረት እነዚህን 4 ኮንቨርሴሽኖች ኦልሬዲ አንዱ ተሰርቷል። ለመጨረስ ሞክሩ እስቲ። good morning, good morning, what a lovely day። ይሄ መጀመሪያው ነው። ስለዚህ ቀጣዮቹን እስቲ 2 ደቂቃ ልስጣችሁ። ሰራችሁት? በጣም አሪፍ። ስለዚህ አሁን ምንድነው የምናደርገው? እንደቀደሙ ሰሙና ከዛ ታስተያያላችሁ ማለት ነው። ከተሳታችሁ ደግሞ ወዲያው ማረም ነው። ከዛ ወደ ልምምድ ነው የምንገባው። እንጀምር። Are you ready? Tape script 1.8. Everyday English. 1. Good morning. Good morning. What a lovely day.
2. Good afternoon. Hello. A cup of tea, please. 3. Goodbye. Bye. See you later. 4. Good night. Good night. Sleep well. አስተያያችሁ በጣም አሪፍ። ስለዚህ መልሶቹን እናያቸው። ሂጋ አሁን እነዚህን አንድ ጊዜ አብረን እናያቸው። ትርጉማቸው ምን እንደሆነም እኔ ጉድ ሞርኒንግ የታደርክ ጉድ ሞርኒንግ what a lovely day lovely ማለት በጣም ደስ የሚል ነገር ማለት ነው። እንዴት ደስ የሚል ቀን ነው። what a lovely day day ማለት ነው ቀን ማለት ነው። what a lovely day ሁለተኛው ጉድ አፍተርኑን ጉድ ሞርኒንግ ጠዋት ላይ ከሆነ ከሰዓት ላይ ደግሞ ምንድን ነው የምንለው? ጉድ አፍተርኑን አፍተርኑን ማለት ከሰዓት ማለት ነው። አፍተር ማለት በኋላ ማለት ነው። ኑን ማለት ደግሞ ቀትር ከቀትር በኋላ ወይም ደግሞ ከሰዓት በኋላ ማለት ነው። ጉድ አፍተርኑን ከዛ ሄሎ a cup of tea please 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 ፕሊስ አሁን በጣም ቀላል ይመስለናል እንጂ በእንግሊዘኛ በጣም ፓወርፉል የሆነ ቃል ነው። the 3 magical words in English are please, sorry and thank you. እነዚህን ከተጠቀማችሁ ሲቪላይዝድ ወይም የሰለጠነ ሰው ናችሁ ማለት ነው። በጣም በአክብሮት ነው ከሰዎች ጋር የምትግባቡት ማለት ነው። ስለዚህ ፕሊስን አትርሱም። በአማርኛ ፕሊስ ብዙም አልተለመደም አለን፣ ግን ያው ብዙም አልተለመደም። የኛ አክብሮት በብዙ መንገድ ነው የሚገለጸው፣ የነሱ ግን በፕሊስ ይገለጻል ማለት ነው እንጂ የኛን አማርኛ አክብሮት የለውም ያልኳቸው አይደለም። ኤኒዌይ ሄሎ a cup of tea please ምን ማለት ነው? cup of tea cup of tea አንድ ሻይ ካፕ ማለት ኩባያ ማለት ነው። አንድ ኩባያ ሻይ። ሌላ ቃል አለ እንዴ? አንድ ሲኒ ሻይ። ብዙ ጊዜ ሲኒ ያው ከቡና ጋር ስለሚሄድ ነው። ኦኬ the next one goodbye ካላችሁ በጣም ምርጥ ነው። ለምን? ቀጥሎ ያለው መልሱ ምን ስለሆነ ባይ see you later ማለት ነው። see you later see you later see ማለት በኋላ እንገናኝ። see ማለት ማየት ማለት ነው፣ ግን በኋላ ላይ በኋላ እንገናኝ። later ማለት ደግሞ በኋላ ወዲያውኑ እንገናኛለን ለማለት ደግሞ ምን እንደምንለው see you soon bye see you soon አሁኑኑ እንገናኛለን። bye see you soon በጣም ደግሞ በቃ አሁኑኑ እንገናኛለን ማለት ከፈለጋችሁ ደግሞ bye see you in a bit bit soon ደግሞ ከሆነ soon soon ማለት በፍጥነት ማለት ነው። ቢት ማለት ደግሞ በትንሽ ሰዓት ውስጥ እንገናኛለን ማለት ነው። see you in a bit see you soon ማለት ይችላልላችሁ ማለት ነው። የመጨረሻው ማታ ላይ good night መልካም ምሽት። night ማለት ምሽት ማለት ነው። good night sleep well ማለት well ማለት ማለት ነው ቅድም አይተናል አይደል? ደህና ማለት ነው። sleep well በደህና ተኛ ማለት ነው። bye see you አሁን ጨርሰናል። የመጨረሻውን ይሄንን እንሰራለን። ይሄም አሁን እንደ ፈተና ይሆናችሁ። this is like a test where you evaluate your progress ለውጣችሁን የምታዩ በዚህ ነው። good morning ስላችሁ ከዛ መልሳችሁ እንደሚሆነው are you how today ነው ወይስ how are you today? ያ ማለት ምንድን ነው? እነዛን ቃላቶች በቅደም ተከተል አሬንጅ አድርገው አስተካክሎ ጥሩ መልስ መመለስ ማለት ነው። ስለዚህ good morning ስላችሁ are you how today ሳይሆን እንደምትሉት how are you today ነው የምትሉት። fine thanks ግልጽ ነው። እዚህ ጋር አንድ ላስተካክለው። እናንተ አይደለም የምትመልሱት። good morning ብላችሁ አታቆሙ። good morning how are you today እንትሉኛላችሁ። good morning how are you today ስትሉኝ እኔ ደግሞ fine thanks ስላለው ማለት ነው። አሁን የሚቀጥለው እንየው። good afternoon coffee cup please of a ነው ወይስ ምንድን ነው? እስቲ በዚህ መሰረት አንድ ጨርሰናል። ከ2 እስከ 4 ያለውን እነዛን በብሉ ያሉትን ቃላቶች በቅደም ተከተል አስተካክላችሁ ቆንጆ የሆነ ምላሽ ለመስጠት ሞክሩ። ስንዴ ቀርጻችሁ ለዚህ
3 ደቂቃ 1 2 3 go all right አሁን ንስማ መልሳችንን ቼክ እናድርግ ስትሰሙ ግን ዝም ብላችሁ ለመልሱ ብቻ ሳይሆን ነጮቹ እንዴት ነው እንግሊዘኛን የሚቀልጹት ቅላጼውን እንድትሰሙልኝ ፈልጋለሁ Tape script 1.9. 1. Good morning. How are you today? Fine, thanks. 2. Good afternoon. Good afternoon. A cup of coffee, please. 3. Goodbye. Have a nice day. Thank you. And you. See you later. 4. Good night. Sleep well. Thank you. And you? Ta-da! Excellent, guys. Well done. Now let's check our answers. Yeah? Coffee cup, please, of A or a cup of coffee, please? Nice have day A or have a nice day? Have a nice day. Bye. Have a nice day. Have a nice day. መልካም ቀን ይሁንልህ have ማለት ይኑርህ እንደማለት ነው መልካም ቀን ይሁንልህ ይኑርህ nice day day ምንድነው ብለናል ቀን nice ምንድነው nice ጥሩ መልካም thank you and you later see or see you later ቅድም ነበር ያልነው see you later ማለት ይቻላል ሌላስ ሁለት አማራጭ አለን see you soon ወይም see you in a bit አትርሷቸው እነዚህን እንዳትርሷቸው ደግሞ ምን እንደምታደርጉት ከደብተራችሁ ጀርባ ላይ ሁሉ ጊዜ እንደዚህ አይነት ኤክስፕሬሽኖችና ቮካቡላሪዎችን ጽፋችሁ በቀን 2 ጊዜ በሳምንት ደግሞ 5 ጊዜ ሪቫይዝ ካደረጋችሁ የቋንቋ ችሎታችሁ በጣም ባጭር ጊዜ ውስጥ ይቀየራል ማለት ነው እስቲ እነዚህን ሪቫይዝ የምታደርጉበትን ሰዓቶች እኔ ምክር ልስጣችሁ አሁን ይሄን ቪዲዮ ካያችሁ በኋላ ከ15 ደቂቃ በኋላ ደብተራችሁ ላይ ገልጣችሁ ማየት የጻፋችሁት ነገር ቮካቡላሪ ከሆነ ቮካቡላሪ ግራመር ከሆነ ግራመር ኤክስፕሬሽን ከሆነ ኤክስፕሬሽን ከ15 ደቂቃ በኋላ ከዛ ከአንድ ሰዓት በኋላ ይሄ በቃ በአንድ ቀን ውስጥ በቂ ነው የሚቀጥለው ቀን ደግሞ በቀኑ ደግሞ ከአንድ ቀን በኋላ እንደዚሁ ማንበብ ከዛ መስማት ያንበባችሁ ደግሞ በቪዲዮ ቀርጻችሁ ብትሰሙት በጣም አሪፍ ነው የሚሆነው ከዛ እንደገና መጻፍ ሌላው በደንብ መጻፍ ከዛ የጻፋችሁትን ደግሞ እንደገና መናገር አራቱንም ስኪሎች ብቻ እነዚህን ከደጋገማችሁ ለውጣችሁ በጣም ፈጣን ነው የሚሆነው ስለዚህ እንደገና ከ15 ደቂቃ በኋላ ብያችኋለሁኝ ከአንድ ሰዓት በኋላ ከአንድ ቀን በኋላ ከዛ ከሁለት ቀን በኋላ በስተመጨረሻ ከሳምንት በኋላ የፈለገ ስማርት ጂኒየስ ብትሆኑ ቮካቡላሪዎችን ካልደጋግማችሁ ካላጠናችሁ በስተቀር አንድ ቀን ስለገባችሁ አትረሱትም ማለት አይደለም ይረሳል ሰነፍ ስለሆናችሁ ወይም ደግሞ አይምሯችሁም አሪፍ ስላልሆነ ምናምን አይደለም ተፈጥሯዊ ነው ማንንም ሰው የሚረሳው ስለሆነ እነዚህን 5 ነገሮች ለመጨረሻ ጊዜ ከ15 ደቂቃ በኋላ ከአንድ ሰዓት በኋላ ከአንድ ቀን በኋላ ከሁለት ቀናት በኋላ ከዛ ከሳምንት በኋላ በዛ መሰረት ማጥናት ትችላላችሁ all right now the last one good night well sleep ነው ወይስ ምንድነው sleep well thank you ስንላችሁ ምን እንደምትሉት you end ወይስ ምንድነው and you excellent guys thank you so much well done now እነዚህን ዛሬ የተማርናችሁን በአጠቃላይ ደግሞ አንድ ላይ አዋህዳችሁ ቪዲዮ ከተዘጋ በኋላ እንደተለማመዱ እነዚህን ጋብዛችኋለሁ እዚህ ላይ ተጨማሪ ቅድም ካየናቸው ተጨማሪ 3 ጥያቄዎች አሉ በአረንጓዴ በቢጫና በቀይ በስተቀኝ በኩል የተደረደሩት እነሱን ጨምሩባቸው በሚቀጥለው ክላስ እንገናኝ ከዚህ ነው የምንጀምረው አብራችሁኝ ስለቆያችሁኝ አመሰግናለሁኝ ዩቲዩብ ቻናላችን በደንብ ተከታተሉን ሳብስክራይብ አድርጉን እናንተ የተሻለ ትምህርት ጥራት ያለው ትምህርት ዘንድ እንመጣ እናንተ ድጋፍ በጣም ያስፈልገናል አመሰግናለሁኝ መታሰቢያ ነኝ ከእንግሊሽ ኮርነር በሚቀጥለው ክላስ እስከምንገናኝ በመልካም ቆዩልኝ ቻው